ሲዱ አፍሪካ ውስጥ በምትገኘው ሴኔጋል ውስጥ የሚኖር የ16 ዓመት ታዳጊ ነው። ከእናትና ታናናሽ እህቶቹ ጋር ቀለል ያለ ህይወት ነበር የሚኖረው። ቤት ውስጥ ብቸኛው አንድ ልጅ በመሆኑ ሲዱ ቤተሰቦቹን መደገፍ ይፈልጋል። ሙዚቃ ላይም ጥሩ ችሎታ ስላለው አንድ ቀን ዩሮፕ ላይ ስኬታማ እንሆንበታለን ብሎ ያስባል። እናቱ ሳታውቅበትም ከትምህርት እረፍት በየአመቱ ከአጎቱ ልጅ ሙሳ ጋር በመሆን ለዩሮፕ ስደታቸው ገንዘብ ለማግኘት የቀን ስራ ይሰራሉ። ምሽት ላይ በባህላቸው መሰረት ሲዱና ቤተሰቦቹ ነዋሪዎቹን ከበሮ እየመቱና ባህላዊ ጭፈራ እየጨፈሩ ያዝናናቸዋል። ሲዱም ወደ ቤት ሲመለስ እናቱን ዩሮፕ ውስጥ ለመስራት ፈቃዷን ለመጠየቅ ድፍረቱን ያገኛል። ባህላዊ የሴኔጋል ሙዚቃዎችን ለዩሮፕ ነዋሪዎች በማስተዋወቅ ስኬታማ እንደሚሆን እርግጠኛ ነበር። እናቱ ግን ወደ ዩሮፕ ጉዞ በጣም አደገኛ እንደሆነ ስለምታውቅ ወዲያውኑ ትቆጣዋለች። ምክንያቱም አብዛኞቹ ጓደኞቿ በዚህ ሂደት ነበር ህይወታቸውን ያጡት። ነገር ግን ሲዱ መማጸኑን ቢቀጥልም እናቱ ግን ወደ ዩሮፕ እንዳይሄድ ተከለክለዋለች። ሲዱም ገንዘብ በማግኘት እናቱን መደገፍ ከፈለገ ከቤት እንዲወጣ እንዲነግረዋለች። እናቱም በጣም ነበር የተናደደችበት። ሲዱም ይቅርታ ጠይቆ ወደ እንቅልፉ ያመራል። በቀጣይም ቀን ሲዱና ሙሳ ወደ ትምህርት ቤታቸው ለመሄድ ሲዘጋጁ የሲዱ እናት ሙሳን ትላንት ማታ ለተፈጠረው ነገር ትቆጣዋለች። እናታቸውም እንደዚህ የምትቆጣው ደህንነታቸው ሰው የሚያሳስባት እንደሆነ ስትነግራቸው ሁለቱም ትዕዛዙን እንደሚያከብሩ ያስመስላሉ። ወደ ትምህርት ቤታቸውን በመንገዳቸው ላይ መጣላት ይጀምራሉ። ምክንያቱም ሙሳ ለመሄድ ያስበው በሚስጥር ሲሆን፣ ነገር ግን ሲዱ እናቱን አስፈቅደዋል። ወደ ዩሮፕ ለመሄድ ካልቻሉ ላለፉት 6 ወራት ለፍተው ያገኙትን ገንዘብ ይከስራሉ። ሲዱ ይህንን ሲሰማ ወዲያውኑ ይቅርታ ይጠይቀዋል። ያለ እናቱ ምርቃት መሄድ ስላልፈለገ ነበር እሷን ጠይቃት። ያን ዕለትም ማታ ሲዱ እናቱን ወደ ገበያ ሄዶ ያግዛታል። ደንበኞችን በሚጠብቁበት ወቅት ሲዱና ሙሳ የዘፈን ግጥሞችን በመጻፍ ራሳቸውን ያዝናናሉ። ከተወሰኑ ጊዜያት በኋላም ያጠራቀሙት ገንዘብ በቂ ሲሆንላቸው ሲዱና ሙሳ ኢሚግሬሽን ባለሙያ ለማውራት ይሄዳሉ። ባለሙያው ግን ጉዟቸው በጣም አደገኛ ስለሚሆን ሁለቱም ታዳጊዎች ወዲያው ይከለክላቸዋል። በዛ ላይ ደግሞ ዩሮፕ ላይ እንደሚያስቡት ብዙ ስደተኞች እንደማይሳካላቸው ይነግራቸዋል። ነገር ግን ሁሉ ቢነገራቸውም ያላቸውን ቁርጠኝነት ያሳዩታል። በዚህም ባለሙያ ተናዶ ሁለቱንም ያባራቸዋል። ይህንን አስፈሪ ሁኔታ ከሰማ በኋላ ሲዱ ስደቱን ለመተው ይወስናል። ሙሳ ግን ለ6 ወራት ያክል ገንዘቡን ለማግኘት ምን ያክል እንደለፋ ያስታውሳል። ሙሳ ወደ አውሮፓ ተሳክቶላቸው ቢሄዱም የሙዚቃ ስራቸው ተሳክቶ ሀብታም ነው እናቱ እንዴት እንደምትኮራበት እንዲያስብ ይነግረዋል። ሲዱም ይህንን ሲሰማ ተመልሶ ወደ ቀድሞ ሀሳቡ በከፍተኛ ሞራል ይመለሳል። ወዲያውም ሌላ ኢሚግሬሽን ተቋም ፍለጋ ሲሄዱ በቀጣዩ ቀን የበለጠ በራሳቸው እንዲተማመኑ ሲዱ አንድ አባት ምክር ይቀበላሉ። ሽማግሌውም ወደ ቅድመ አያቶቻቸው መቃብር በመሄድ የእነሱን ምርቃት እንዲጠይቁ ይመክራቸዋል። የሽማግሌውን ምክር ካዳመጡ በኋላ ወዲያውኑ ወደ ተግባር ተቀበሉታል። ያን ዕለትም ምሽት ላይ ሲዱ ከቤተሰቦቹ ጋር ይሰበሰባል። በዛው ሰዓት የእናቱን ፊት ይመለከታል። ምንም እንኳን ከቤተሰቦቹ ሊነጠል በመሆኑ በጣም ቢከፋም ትርኢቱ ስኬታማ እንደማያደርገው ተስፋ ያደርጋል። ሲዱ በልቡ ውስጥ የእናቱን ትዕዛዝ ባለመፈጸሙ ይጠይቃትና ለስኬቱ ይጸልያል። ሁሉም ሰው በተኛበት ሲዱ ቀስ ብሎ ልብሱን በማዘጋጀት ይወጣል። ለ2 ቀናት ተጉዘው የኒጀርን ድንበር ከመሻገራቸው በፊት የሲዱ መኪና አንድ ፌርማታ ጋር ያቆማል። በረፍታቸው መሃል ሲዱና ሙሳ ሐሰተኛ ፓስፖርት ያሰራሉ። ምክንያቱም ገና ታዳጊዎች ስለነበሩ ህጋዊ ፓስፖርት እንዲያወጡ አይፈቀድላቸውም። ከሰዓት በኋላ በዋሱ ጉዞውን ይቀጥልና ወደ ኒጀር ድንበር ሲደርሱ የድንበሩ ፖሊስ የተሳፋሪዎችን ፓስፖርቶች አንድ በአንድ መፈተሽ ይጀምራል። የሲዱና ሙሳ ተራ ሲደርስ ፓስፖርታቸው ሐሰተኛ እንደሆነ ይደረስበታል። በዚህም ጥበቃው ወይ $50 ወይ እስር ቤት እንደሚገባ ያስመርጣቸዋል። ሳይወዱ በግዳቸውም $50 ለመክፈል ይስማማሉ። ከተወሰኑ ሰዓታት በኋላም አገዳዝ ወደሚባል የባስ ፌርማታ ይደርሳሉ። ይህም ኒጀር ውስጥ የሚገኝ አንድ ከተማ ነበር። ከባታቸው እንደወረዱም ወደ ሊቢያ የሚያደርሳቸው ፈጣን አማራጭ እንዳለ አንድ ሰውዬ ይነግራቸዋል። ቀጥታ ወደ ጣሊያን ሊደርሳቸውም ይችላል። ሲዱና ሙሳም ሁለት የሳስቡ ይስማማሉ። የጉዞውን ክፍያም በከፈሉ በኋላ ከሌሎች ስደተኞች ጋር የማሸበስ የሚሄዱ መንገድ ይወያያሉ። በበረሃ በኩል ሲጓዙ አንደኛው ስደተኛ ብዙ ሌቦች እንዳካባቢ እንዳሉ ይናገራል። ገንዘባቸውንም ለማሸሽ ቦክሳቸው ውስጥ እንዲደብቁት ምክር ይሰጣቸዋል። ሁሉም በሰሙት ነገር በጣም ደንግጠዋል። ከጉዞ ውይይት በኋላም ይለያዩና ረስት ይላሉ። በቀጣዩም ጠዋት ለጉዟቸው የሚሆናቸውን ነገር ከሰመዱ በኋላ ሙሳ ገንዘቡ እንዳይሰረቅበት ስለሚፈልግ የሰውየውን ምክር ይከተላል። መሸት ሲል ሙሳ እና ስደተኞቹ በፒክአፕ መኪና ወደ ሊቢያ ይጫናሉ። መንገዳቸውም በጣም የሚንቀሳቀስ በመሆኑ አንደኛው ስደተኛ ከመኪና ይወድቃል። ሹፌሩ ግን መኪናውን በማቆም ፋንታ ጉዞውን ይቀጥላል። ለአንድ ቀን ከተጓዙ በኋላም ወንዶች ስደተኞች መሃል ላይ በግዴታ እንዲወርዱ ይገደዳሉ። መኪናው በሙሉ ሞዴል የሚመስሉ ሲጮሁ ሙሳ ስደተኞቹ በእግራቸው መቀጠል ነበረባቸው። ከብዙ የውሃ ጥማት ምክንያት አንደኛዋ ሴት መራመድ ያቅታታል። ረዱኝ
የሚል ድምፅ ይዞ ከመስማቱ በአፋጣኝ ወደ ሴትዮዋም ያመራል። ነገር ግን ምንም እንኳ የምትጠጣ ውሃ ቢሰጣትም በጣም ደክማ ስለነበር ራሷን ትስታለች። በዛው ሰዓትም ሙሳም ብኖቹ እየራቋቸው እንደመጡ እየተቆጣ ይነግረዋል። ሴቱም አጣብቂኝ ውስጥ ይገባል። ሴትዮዋም ሁሌ እንዳይሞት ቢፈልግም በሌላ በኩል ደግሞ ብኖቹ ጥለውት እንዳይሄዱ አይፈልግም። ሴቱንም ይቅርታ መጠየቅ ወደ ስደተኞች ይመለሳል። ሁሉም ስደተኞች ወደ ሊቢያ ቢደርሱ ብዛት ያላቸው የድንበሩ ጠባቂዎች ተባብረው ሁሉንም ገንዘብ ይዘርፏቸዋል። በፍተሻ ወቅት ጥበቃዎቹ በመጠራጠራቸው ፖሊሶቹ ወዲህ የጸዳ ማዳ እንዲጠጡ ያስገድዷቸዋል። ፖሊሶቹ ሙሳ ገንዘብ ደብቆ ሳያገኝበት ወዲያውም ይቀመጣል። ሴቱ የአቅመቱ ሲወሰድ ቢመለከትም ምንም ነገር ማድረግ ሳይችል ይቀራል። ጉዞውንም አሁንም ያለ ሙሳና ያለ ገንዘብ መቀጠል አለበት። በቀጣዩ